አባቱ ሞተው አስክሬን ለእህት ለወንድሞቹ ልኮ የኔን እናት ቁጭ ብሎ እያስታመመልኝ ነው ከባለቤቴ ጋር የተዋደር ነው። እጅግ በጣም የሚገርም የሚደንቅ እስከዛሬ ከሰማኋቸው የፍቅር ታሪኮች ሁሉ ምስጥ ብዬና ወድጄው የሰማሁት እንደዚህ አይነትም ሰው ለካ አለ ያልኩበትን አንዲት ከስተመሬ መገናኛ ካልዲዝ ማርኬቱ እየጋበዘችኝ የነገረችኝን ላጫውታችሁ። እውነት ለመናገር አንድን ሰው ያስተምራል ወይም ደግሞ ፍቅር እስከምን ድረስ ነው የሚለውን ነገር ያሳያል ብዬ አስባለሁ። ነገሩ እንዲህ ነው። እሷ የምትኖረው አረብ ሀገር ነበረ፣ ቤሩት የሚባል ሀገር ለስራ ሄዳ ነው። ለእናቷ አንድ ብቸኛ ልጅ ናት። ኑሮ እዚህ በጣም ስለከበዳቸው ከገጠር የእናትየውን የእህት ልጅ ታስመጣና ከእናቷ ጋር ትሄዳለች። ከዛም ለእናቷ እየላከች ብር ትደግፋቸው ነበረ። ድንገት ግን ይደወልና ከሄደች በተወሰኑ ዓመታት በኋላ ብር ይዛም ነበረ። በዛ ጊዜ እናትሽ በጣም በጠና ታማለች፣ ድረሽ ትባላለች። ያለቻት በዚህ ምድር ላይ አንድ እናቷ ብቻ ናት። አባቷን አታውቀውም። ስትሮጥ ትመጣለች። ልክ እሷ እንደመጣች ያቺ አክስት ልጅ በቃ እኔ ልሂድ እስከዛሬ ጠብቄያለሁ አስታምሜያለሁ ትልና ጥላት ትሄዳለች፣ ብቻዋን ማለት ነው። አንድ የግል ሆስፒታል ውስጥ ትገባና እናቷን ገንዘብ ስላላት ማስታመም ስትጀምር አንድ ክፍል ውስጥ 2 ሰው የሚሆኑበት ቦታ ታረጋቸዋለች። እሱንም ሰው ፈልጋ ነው እንጂ ቪአይፒ ለብቻውን መያዝ እችል ነበረ አለች። ግን በአጋጣሚ ሰዎችን ስለፈለገች ብቻ 2 ሰው ያለበት አልጋ ላይ ታስቀምጣቸዋለች። ከዛም እዛ ከጎን ያሉት ሰውዬ ትልቅ ሰውና የብዙ ልጆች አባት ነበሩ። ልጆች በጣም ብዙ አላቸው። ትልቅ ፋሚሊ ነው። በአጋጣሚ እኔም እንደፈለኩት ነበር ያገኘሁት። ደስ ይሉ ነበር። እኔ እህት ወንድም ኖሮኝ ባላቅም ግን የነሱ እህትና ወንድምነታቸው መተጋገዛቸው ምናምን የፋሚሊው ህብረት ደስ ይል ነበረ። በዛ ምስራና ነበር። እኔ ግን ብቻዬን ነኝ። የሰፈር ሰው ብቻ እየመጣ ይጠይቀኝ ነበር። ከዛ ውጪ ማንም ከጎኔ አልነበረም። ቀንም ማታም እኔ ብቻ ነኝ አለች። ከነዛ አባታቸውን ከሚያስታምሙ ሰዎች መካከል አንድ ወንድ ልጅ አይኑን ይጥልባታል። ከዛ ብቻሽን ነሽ እንዴ ምናምን እያለ ንግግር ይጀምራሉ። አዎ ትለዋለች። ይረዳታል ማለት ነው። ለምሳሌ ላብራቶሪ የሆነ ነገር ይዤ መሄድ ካለብኝ እናቴን ይጠብቅልኛል። መድኃኒት ግዢ ስባል ሮጬ ውጪ ስወጣ እናቴን ይጠብቅልኛል። እንዲህ እያደረገ ይረዳኛል። ሲሆንም እዛ የግዢ ምግብ በጣም እንደሰለቸኝ ስላወቀ ከቤት ለሱ ተቋጥሮ የሚመጣውን ምግብ አብሬው እንድበላ ያረገኛል። በጣም ይንከባከበኛል አለች። ከዛም በኋላ ግን አንድ ቀን ምን ገጠመን አለች። እሷ መድኃኒት ዶክተር አዘላቸውን አስቸኳይ ነው፣ ውድ ነው መድኃኒቱ ግዢ ብሎ ይልካታል። ሲልካት ገንዘብ እጇ